ከማንቸስተር ዩናይትድ ተጫዋቾች ምን ያህሉን ታውቃቸዋለህ? ከአርሰናልስ? ከሊቨርፑልስ? እሺ እሱ ይቆየንና ከ12 ሐዋርያት ምን ያህሉን ታውቃቸዋለህ? በእርግጠኝነት የማንቸስተር ዩናይትድን ወይም የአርሰናልን ወይም ደግሞ የሊቨርፑልን ወይም ደግሞ የሲቲን አምበል ታውቋለህ ብዬ አስባለሁ። አሁንም በእርግጠኝነት አርሰናልን ማን እንደመሰረተው፣ የቀድሞ አሰልጣኙ ማን እንደሆነ፣ የአሁኑ አሰልጣኙም ማን እንደሆነ፣ ማንቸስተር ዩናይትድን ማን እንደመሰረተው፣ ሊቨርፑልን ማን እንደመሰረተው፣ የቀድሞ አሰልጣኞቻቸውና አሁን ላይ ያሉ አሰልጣኞቻቸውን በእርግጠኝነት ታውቋቸዋላችሁ ብዬ አስባለሁ። ሊቀ ካህናት ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ የመሰረተውን 120ውን ቤተሰብስ ታውቁታላችሁ? ከአንድ የእግር ኳስ ቡድን በእርግጠኝነት ከ20 እስከ 22 ተጫዋች አለ። እነሱም ሙሉ ስማቸውን ታውቁታላችሁ ብዬ አስባለሁ። ክርስቶስ ከመሰረተው ቤተሰብ ከ120ው ቤተሰብስ ምን ያህሉን ታውቋቸዋላችሁ? ከ12ቱ ሐዋርያት ምን ያህል ስም ታውቃላችሁ? ከ36ቱ ቅዱሳን አንስት ምን ያህል ስም ታውቃላችሁ? ከ72ቱ አርድእትስ ምን ያህል ስም ታውቃላችሁ? በእርግጠኝነት ታላላቅ የሆኑትንና አንጋፋ የሆኑትን የእግር ኳስ ተጫዋቾች የተወለዱበትን ቀን፣ አንዳንዶች ያረፉበትንም ቀን ታውቁታላችሁ ብዬ አስባለሁ። 12ቱ ሐዋርያትስ እንዴት ሆኖ ሰማዕትነት እንደተቀበሉ፣ መቼ እንደተወለዱ፣ መቼ እንዳረፉ ቀናቸውን ታውቁታላችሁ? ዘጎት የሚባሉ ተጫዋቾች አሉ አይደለ? the great of all times የሚባሉት በእኛ በቅድስት ቤተክርስቲያናችን ከ12ቱ ሐዋርያት ደግሞ ብርሃናተ ዓለም እየተባሉ የሚጠሩ አሉ። የትኞቹ እንደሆኑ ስንቶቻችሁ ታውቃላችሁ? ለዓለም ለቅድስት ቤተክርስቲያን ብርሃን ሆነው አብርተው ያለፉ ቅዱሳን ሐዋርያት አሉ። የአንድ እግር ኳስ ክለብን አምበል በደንብ አርጋችሁ፣ የቡድን መሪውን በደንብ አርጋችሁ ታውቁታላችሁ። ምን አይነት ሥራ እንደሚሰራም ታውቁታላችሁ። የሐዋርያት አለቃ ሊቀ ሐዋርያት ብርሃናተ ዓለም ቅዱስ ጴጥሮስ ምን አይነት ሥራ እንደሰራ ስንቶቻችሁ ታውቃላችሁ? የተመረጠ ምርጥ ዕቃ የተባለው በቀድሞ ስሙ ሳውል፣ በኋለኛው ስሙ ደግሞ ቅዱስ ጳውሎስ የተባለው ብርሃነ ዓለም ቅዱስ ጳውሎስ መምህረ ሕግ ምን አይነት ሥራ ሰርቶ እንዳለፈ መረጃው አላችሁ? የመንግሥተ ሰማያት መክፈቻ ቁልፍ የተሰጠው ሊቀ ሐዋርያት ቅዱስ ጴጥሮስ የኢየሱስ ሐዋርያ ነውና እርሱም እንደሱ ተሰቅሎ ይሙት ብለው ሊሰቅሉት ባሉ ጊዜ ከአምላኬ ጋር እኩል አታድርጉኝ ብሎ ተዘቅዝቆ እንደተሰቀለና እንዳረፈ ስንቶቻችሁ ታውቃላችሁ? የእንባ አባት የለቅሶ አባታችን ብርሃነ ዓለም ቅዱስ ጳውሎስ በአንድ ተራ ወታደር አንገቱን ተሰይፎ እንዳረፈስ ስንቶቻችሁ ታውቃላችሁ? በነገራችን ላይ እኛ የምንጋጭላቸውና የምንፋጭላቸው፣ እንቅልፋችንን አጠን ሰላማችንን አጠን የምናድርላቸውና የምንውልባቸው፣ የምንከራከርባቸው፣ የምንጨቃጨቅባቸው እነዚህ እግር ኳስ ተጫዋቾች የሚፈረድባቸው ፍርድን የሚቀበሉ ፍርድን የሚጠብቁ ተራ ሰዎች ሲሆኑ እነዚህ የማናውቃቸው፣ የማናከብራቸው፣ የማንወዳቸው፣ ዋጋ የማንከፍልላቸው፣ ያልከፈልንላቸው፣ በዓላቸውን ያላከበርንላቸው፣ የተወለዱበትና ያረፉበትን ቀን የማናውቅላቸው፣ እንዴት ሆኖ ሰማዕትነት እንደተቀበሉ የማናውቅላቸው እነዚህ 12ቱ ሐዋርያት ግን በፍርድ ቀን በ12ቱ ነገደ እስራኤል ላይ ተቀምጠው የሚፈርዱ መሆኑን ማወቅና መረዳት ያስፈልጋል። ቆዳቸውን እየተገፈፉ በጦር እየተወጉ